የኛዋ ኮንጎ በሀብት ብዛት ከዓለም ሀገራት እንደምትበልጥ ስንቶቻችን ነው የምናውቀው? What? Bro, what are you talking about, man? ሰላም ጤና ይስጥልን። ይህንን ቅዠት የሚመስል እውነታ ዛሬ አብረን እናያለን። እንቀጥል እስኪ። እንግዲህ ያው ዛሬ ቃላችንን አክብረን ተከስተናል። ዳይመንድ ፑሻፓችንን ጣ እናደርጋለን። በቻልን አቅም ሁለቱንም ፑሻፕ አንድ ላይ እንጨርሳለን ብለን እናስባለን። ይሄ ማለት ዳይመንድ ፑሻፕም ኖርማል ፑሻፕንም አንድ ላይ እናስኪዳለን። ሌትስ ጎ ማን እንቀጥል እስኪ። جعل كدومر أنك دور تيدور درو جعل كدومر أنك دور تيدور درو جعل كدومر أنك دور تيدور የምር በጣም አድካሚ ነበር። ያው ለኮቹ ሞቶ ፑሻፕ ነው ባንድ ሰራሁት እና ለምሳሌ ቦርሳ ኤነርጂ እንደውም ሊድ እንደያኩ እንደውም ማለት ነው። ያው ቃል ማክበር ሲባል የማይኮን ነገር የለም። ያው እንግዲህ ካቻ ፕሮግራሞችን ሰርተናል። እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ያው በቪዲዮ ነው ያለኳችሁ የዓለማችን በጣም ሀብታም ሀገራት አንድ ላይ ያለችው የኛዋ ኮንጎ ነች። የማይታመን እውነታ ማለት ነው። የዓለማችን 80% ፕሮቲን የሚወጣው ከዛ ነው። 30% ኮፐር ደግሞ 30% ኮፐር የሚወጣው ከዚህው ደሃዋ ሀገር ነው። በጣም ብዙ ደግሞ ዳይመንዶች፣ አልማዞች፣ የተለያዩ ከበሩ ድንጋዮች፣ ነዳጅ ብቻ በአጠቃላይ በጣም ብዙ የሚባል ማዕድናት ያሉት የኮንጎ ጂዲፒዋ 24 ትሪሊየን ነው። የአሜሪካ ጂዲፒ ደግሞ 22 ትሪሊየን ነው። ዩሲ ከአሜሪካ የምትበልጥ ሀገር ነች ማለት ነው በሀብት ብዛት። እቺ ማነች? የኛዋ አፍሪካ ማማ አፍሪካ። ኤኒዌይስ እሺ የራኛው የዛሬ ፑሻፓችን ያው በምታዩት መልኩ እየተጠናቀቀ ያለው ዳይመንድ ፑሻፕ ማነው ዋይድ ፑሻፓችንን እየሰራን ያለ ነው። ዋይድ ፑሻፓችንን ከጨረስን በኋላ የዛሬ እንትናችንን ጨርሰናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ወዳችኋለሁ፣ አከብራችኋለሁ። ሪስፔክት። ሰላም ሁሉ የረሳውን ነገር ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ወዳችኋለሁ። በድጋሚ